አቤት። አሰብሽበት? አዎ። እና አልተስማማሁበትም። ለምን? ምክንያቱም አስፈላጊነቱ ስላልታየኝ። የኔ ጓደኛ መሆኑ ላንቺ አስፈላጊ ያለው ነው? መልሽልኛ። ቆይ ድጋሚ ስለጠየቅኩሽ ነው እንደዚህ ሊሆንሽ ያለሽው? አምነን አታውሪኝ? ምን ላውራ? ደስ ያለሽን? አይ አንተ አውራ። የምን ማፈር ነው? ጓደኛ ማንሶች እኮ ነን። ሰላም ጤና ይስጥልን። የተከበራችሁ የድር ድራማ አፍቃሪያን በሙሉ ድር ድራማ ክፍል 8ን በመጠባበቅ ላይ ያላችሁ በመጀመሪያ ቪዲዮ ላይክ እንዲሁም ኮመንት ላይ የገባችሁ ድር ድራማ ክፍል 8 ቶሎ ይለቀቅልን ማለት እንዳትረሱ። ውድ የቻናሌ ቤተሰቦች በባለፈው ክፍል 7 ላይ እንዳያችሁ ከሆነ እንግዲህ አምነንና ብሌን አንድ ላይ ተቀምጠው እያወሩ እያለ የሆነ ሰው ይመጣል። ያ ሰው ማን ይመስላችኋል? እንግዲህ ፊልሙ የተቋረጠው በዛች ሰዓት ነበር እና ማን የመጣ ይመስላችኋል? ብሌንም በጣም ተደናግጣ ነበር። እንዲሁም አምነንም እንግዲህ ውጭ ሲያይ ነበር። ውድ የቻናሌ ቤተሰቦች በላያቸው ላይ የመጣው ማን ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። እንደኔ ሀሳብ ግን የመጣችው ጄሪ ናት እላለሁ። ምክንያቱም ከጄሪ ሌላ ወደ እነሱ የሚመጣ ሌላ ሰው ያለ አይመስለኝም። ነገር ግን የመጣችው ጄሪ ከሆነች ምን የሚፈጠር ይመስላችኋል? ሀሳብ አስተያየታችሁን እንግዲህ ኮመንት ላይ ማስቀመጥ እንዳትረሱ። እንግዲህ የመጣችው ጄሪ ከሆነች ቤት ውስጥ ቀውጢ ይፈጠራል። ምክንያቱም አምነንም ማንን እንዲቀርብ እንግዲህ ጄሪ አትፈልግም። ምክንያቱም የወደፊት ባሌ ነው ብላ ስለምታምን ከሱ ጋር የትኛዋም ሴት እንድትሆን አትፈልግም። በዛ ላይ ደግሞ ብሌንና አምነን አንድ ላይ ተቀምጦ ካየች እንግዲህ ግንፍል ብላ ቤት ውስጥ ቀውጥ የሚፈጠር እየመሰለኝ ነው። ስለዚህ እስቲ በቀጣይ ክፍል ምን እንደሚፈጠር ደግሞ አብረን የምናየው ይሆናል። ሌላኛው ነገር ደግሞ በጣም የተመቸኝ የአሮጊቷ ነገር ነው። አሮጊቷ የተመቻችሁ እስቲ ኮመንት ላይ እየገባችሁ አለ ማለት እንዳትረሱ። ውድ የቻናሌ ቤተሰቦች ስለ አሮጊቷ እስቲ አንዳንድ ነገሮችን ኮመንት ላይ ያስቀምጡልን። በሌላ በኩል ደግሞ እንግዲህ ፊልሙ ከተመቻችሁ በሳምንት ሁለቴ እንዲለቀቅ የምትፈልጉ ደግሞ ሁላችሁም ኮመንት ላይ እየገባችሁ ይህ ድራማ በሳምንት ሁለቴ ይለቀቅ ማለት እንዳትረሱ። እንደኔ ሐሳብ ከሆነ እንግዲህ ሁለቴ ቢለቀቅ ደስ ይለኛል። እስቲ የእናንተን ሐሳብ አይተን ደግሞ እንግዲህ በሳምንት ሁለቴ የምንለቅ ይሆናል። ስለዚህ ሁላችሁም ኮመንት ላይ መሳተፍ እንዳትረሱ። የእናንተ አስተያየት በጣም ስለሚያስፈልገን ኮመንት ላይ እንግዲህ መሳተፋችሁን እንዳታቁም እላለሁ። ሌላኛው ደግሞ ስለ ድር ድራማ እንግዲህ ማለት የምትፈልጉት ነገር ካለ ሐሳብ አስተያየታችሁንም ኮመንት ላይ አስቀምጡልን። እንደኔ ሐሳብ ከሆነ እንግዲህ ድር ድራማ በጣም ነበር የተመቸኝ። ቅርብ ጊዜ ውስጥ እንግዲህ ያው የተመልካች ቀልብ መሳብ ችሏል። ይህ ማለት በቅርቡ ደግሞ በጣም ተወዳጅ ድራማ እንደሚሆን አልጠራጠርም። ስለዚህ የእናንተ ላይክ የእናንተ ሰብስክራይብ በጣም ያስፈልገኛል። ሁሌም ከእናንተ ጋር ስለምቆይ ከእናንተ ጋር እስከ መጨረሻው ስለምጓዝ እንግዲህ ለእናንተ ድምፅ ስለምሆን ሁላችሁም እየገባችሁ ይህን ድራማ ከመጀመራችሁ በፊት ላይክ እያደረጋችሁ ኮመንት ላይ ደግሞ ሀሳብ አስተያየታችሁን ማስቀመጥ እንዳትረሱ። እናም ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲሁም የላይክ ባተናውን አንዴ ጠቅ በማድረግ ለወዳጅ ዘመዶቻችሁ እንግዲህ ይህን ቪዲዮ ሼር አድርጉልን። በቀጣይ ክፍል ደግሞ ድር ድራማ ክፍል 8 ከተለቀቀ በኋላ እስከምንገናኝ ድረስ ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ እያሉ እኔ ከወዲህ ልሰናበታችሁ። ሁላችሁም በያላችሁበት ደህና ቆዩልኝ። ቻው ቻው።